አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የነጃት ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን። አገራችንን ሰላም ያድርግልን። እንዴት ናችሁ? አማን ነው? ሰላም ነው? ሁሉ ሰላም በያላችሁበት ሰላም ሆኑልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ ላለሁኝ እንግዲህ ኖቲፊኬሽኗን እየተጫናችሁ እሱም ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ አብዱራህማንና ፊፋን የማያውቃቸው ሰው የለም ብዬ አምናለሁኝ። ምክንያቱም ከልጅነት እስከ እውቀት ድረስ እስካሁን ቲክቶክ በአረቡ ዓለም ክፍል ውስጥ በጣም ታዋቂና ብዙ ቪው ያለው አብዱራህማን ከህፃንነቷ ጀምሮ ፊፋዬን እሷም ደግሞ ያው እንደኛ ዲያስፖራ በሆነ የኢትዮጵያዊ ሰራተኛቸው እርጉዝ ነበረች። ባሏ ኢትዮጵያ ነው ያለው። እናቷ ማለት የፊፋ እናት አርግዛ ነው የመጣችው ከኢትዮጵያ ባል ስለነበራት ማለት ነው። እና ኢትዮጵያ ሂጄ እወልዳለሁ ብላ ስትል አይ እዚህ ነው የምትወልጂው፣ እኛ እናሳድጋታለን እንጂ ኢትዮጵያ ሂደሽ ጭራሽ መውለድ የለብሽም ብለው የአብዱራህማን ቤተሰቦች ሰራተኛዋን ወይም ኢትዮጵያዋን ይነግሯታል። ከዛ እሽትልና እዚሁ ተወለደች። እዚሁ ይኸው እንግዲህ ዛሬ 10 እና 11 ዓመቷ ደርሳለች። እኛ በሚዲያ ላይ እያየም ማለት ነው 24 ሰዓት እንደ ቤተሰብ እንደ ማንኛውም የአባት ፍቅር ሰጥቷት። እውነቴን ነው የምለው እኛ ራሱ ኢትዮጵያዊ ሆነን እንድንኮራ ወይም ሰዑዶችን እንድንወድ በዚህ ልክ ቀለም ሳይለየው ብሔር ሳይለየው እንዲሁም የሰራተኛ ልጅ ሁና ሁሉ ነገር ሳይገድበው የአባትነት ፍቅር ከልብስ ቢባል ከፍቅር ቢባል ከምግብ ቢባል የትም ቦታ ሲሄድ ደግሞ አብዱራህማን እና ፋፊ ተለያይተው አያውቁም። እኔ እውነቴን ነው የምነግራችሁ። ፋፊ ያሁኑ እድገቷ በጣም ይገርማል። የሰው ልጅ ከተወለደ ቶሎ ያድጋል። ግን የድሮ አሳዳጊዋ ጋር ወይም አብዱራህማን ጋር የነበራ ደስታ እሱ ጋር ስታየው፣ እሱ ጋር ስትጫወት፣ እሱ ጋር ስታወራ አባት ምንድን ነው ትላላችሁ? መታደል መታገል ሳይሆን መታደል ትሉታላችሁ። እንግዲህ ብዙ ጊዜ በጣም የነበራት መባረቅ የልጅነት ደስታዋ ከሶፋ ላይ ትወርዳለች፣ አልጋ ላይ ትዘላለች። በቃ ይሄን አንጣለች። እውነቴን ነው። ፋፊን የማያውቃት ሰው የለም። አብዱራህማንን እንዲሁም የማያውቃት ሰው የለም። እንደውም ብዙ ክፉዎች ሰዎች እንዳሉ ደጋግ ሰዎችም እንዳሉ ብዙዎቻችን አይተናል። በፋፊ በሰራተኛ ልጅ የአረብ ሰው እንዲህ ደስተኛ መሆን የአረብ ልጅን እንትን አረቦች ለሀበሻ ልጆች ፍቅር መስጠታቸውን ማሳደግ እንደሚችሉ ቤተሰብ መሆን እንደሚችሉ አሳይተውናል። በእርግጥ አይናችን እያየ አይኔ በብረቱ እያየ ነው እቺ ፋፊ ያደገችው ማለት ነው። እና አሁን በቅርብ ጊዜ እንግዲህ የአብዱራህማን እህት በማግባቷ ምክንያት የሰርግ ዝግጅት የፎቶ ዝግጅት ምናምን ሊኖር ስለሚችል የዛን ጊዜ እንደ ልጆቿ ፍስታን ለብሳ እነሱ ጋር አብዱራህማን ጋር ተነስታ ስለነበረ አብዱራህማን አሳድጎ ፋፊን ሊያገባት ነው እየተባለ ነው። እንግዲህ የ10 ዓመት ልጅ ናት። እንግዲህ ታዩሽ ገና ለአቅመ አዳም ያልደረሰች ልጅ ናት። ይቺ ልጅ እንዴት ብላ ነው የምትገባው? ፋፊ ገና 10 ዓመት አልሞላትም። እና ያው ፍስታን ለብሳ እንደ ማንኛውንም የስዑዲ ልጅ መስላ ቤተሰብ ሆና ፀጉሯን ተሰርታ ስላዩ ከሱ ጎን ስለቆመች ፋፊን አሳድጎ ሊያገባት ነው። አሳድጎ ሊተዋት ነው ወይ እና እያሉ ብዙ በሶሻል ሚዲያ በቲክቶክ እየለቀቁ ስለሆነ እኛ ደግሞ አብዱራህማን በጣም ጎበዝ አባት ሊመሰገን የሚችል አንዳንድ ጊዜ ምን አለ መሰላችሁ
ወይ ከደህና ተገባ ወይ ከደህና ተጠጋ ይባላል። እድል ጥሩ ሲሆን እቺ ልጅ ተወልዳ እስክታድግ ድረስ የአብዱራህማን እናት ጡቷን ሰጣት አጥብታለች፣ ለፋፊ ማለት ነው። እንግዲህ ለአብዱራህማን እህቱ እንጂ ሚስቱ ልትሆን አትችልም፣ ሊያገባት አይችልም። የጡት እናቱ ጡት ስላጠባች ማለት ነው። ሁለተኛ አሳድጓታል፣ እንደ ልጁ ነው የሚያያት። እንደ ልጁ እንድትባርቅ ፈቅዶላት ሁሉን ነገር በአባትነት አይነት ስሜት ነው እንጂ የምታየው ለዚህ አይነት ነገር እንኳን የሚጋብዛት ነገር የለም ብዬ አስባለሁ። እሱም ቢሆን ማለት ነው። ሲቀጥል ደግሞ የሰው ልጅ ደስታን ለመግለጽ ብዙ ነገር አለ። እሷ ፈስታን ለብሳ ከሱ ጋር ቁማ ስላደገች እንዲህ አይነት የተሳሳተ መረጃ ለምትሰጡ ሰዎች ማለት ነው። ምክንያቱም ልጅቷን በሚዲያ እያየናት ስላደገች እና እንደ ቤተሰብ ስለሆነች ከለሯም ኢትዮጵያዊና ሀበሻዊ ስለሚመስል እናቷንም አባቷም ሀበሻ ስለሆኑ ስላደገች ሙምኪን እሱ ስላሳደጋት እንዲህ ነው ብላችሁ መፍረድ አይገባችሁም። እና የቤተሰባዊ ስሜትን ሳዑዲ አረቢያን አረብ ዓለምን ጉድ ያስባለ የአብዱራህማን የትንፋፊ ማሳደግና ወደ ሶሻል ሚዲያ እንኳን እንዴት ይዟት እንደቀረበ በኤቢሲ ትልቅ ፕሮግራም በሳዑዲ አረቢያ ትልቅ ቻናል ይዞ ቀርቦ ነበር ማለት ነው። እና በደንብ እንዴት እንደ ስለሷ ኢንተርቪው እንዳደረገ ብዙ ሰዎችም ደግሞ ስለሷ ብዙ ጠይቀውታል። ሊመሰገን ሊወደድ የሚገባ ጀግና ሰው ቢኖር እንደ አብዱራህማን እንደዚህ አይነቶችን ደጋግ ሰዎች እንደዚህ አይነት ልብ ብርሃን ያላቸው እንዲህ አይነት ሰውን የሚወዱ ሰዎችን አላህ ያብዛልን ነው የምለው። ነው መቼም እውነቴን ነው። መወለድ ቋንቋ ነው። ይቺ ልጅ እንግዲህ ከአባቷ ያላገኘችውን ፍቅር ከአብዱራህማን እኔ እንዴት ብዬ በጣም ስትባርቅ እውነቴን ነው። የአበሻ አባቷን ቢሆን እንኳን ማለት ነው እንደዛ ስትስቅ፣ ስትጫወት፣ ስትዘል፣ ስትመታው እንኳን ሳይ እሷ አብሮ እሷ ያለችውን ነገር ይሆናል እንጂ አንድ ቀን ተቆጥቶ እንኳን አይተናት አናውቅም። ልብስ ቢሉ ልብስ ይገዛል፣ ምግብ ሆቴል ቤት ይወስዳታል፣ ኬክ ቤት ይወስዳታል። በቃ የማያረግላን ነገር የለም። ከእኑ ማቧ አንተን በስ ነው የምፈልገው፣ አንተ ጋር መጫወት ነው የምፈልገው እያለች በልጅነት አፏ እንኳን እሱን አብዱራህማን እኛን ራሱ ፍቅር አስይዛል ነበር ማለት ነው። የእነሱን ቲክቶክ እንመለከት ነበር እና አብዱራህማን አሳድጓታል፣ ለቁም ነገር አብቅቷታል። አገሯን እንድትጠራ ኢትዮጵያውን እንድትወደድ አድርጓል እንጂ እንደዚህ አይነት አስነዋሪና አጸያፊ ነገር አላደረገም ብዬ ነው የምለው። እና ዝም ብላችሁ ፎቶግራፍ እየለጠፋችሁ ዝም ብላችሁ የሰው ስም ለማጥፋት የምትሞክሩ ሰዎች ግን ምን አለበት ብትታቀቡ ላለሁኝ። በዛ አጋጣሚ እሷ ያው ሚዲያ ላይ ስለወጣች ብዙ ነገር እና ሰውየውም አብዱራህማን ቲክቶከር ስለሆነ ብቻ ቶሎ በአንድ ጊዜ ቫይራል ወጣች ታወቀች እንጂ ብዙ አረቦችም እናቶች ልጆቻቸውን ይዘው አረብ ቤት የሚሰሩ ሰዎች ሰራተኞች ወይንም የመዳም ቅመሞች ሞልተዋል። እውነቴን ነው። ጡጦ እያጠቡ ቁጭ ብለው የሰራተኛቸውን ልጆች ጡጦ ያጠባሉ፣ ልብስ ገዝተው ያለብሳሉ፣ ገንዘብ ሀፋዛ ይገዛሉ። እኔ በአይኔ ያየሁትን ልጅ ነው። እና ያው መቼም እርዚቅ ሲያልቅ አለቀ ነው። 4 ዓመት 5 ዓመት ድረስ እየሰሩ ኢትዮጵያውያኖች በብዛት ልጅ ይዘው ተሸክመው ቤት ውስጥ መቀመጥ ስለማይችሉ በቅናሽም ዋጋ ቢሆን አረብ ቤት ሰርተው አብዛኛውን ልጆቻቸውን ያሳድጋሉ። ጥሩ ፍቅርም ጥሩ እንክብካቤ
ጥሩ ነገርም አረቦቻቸው ይሰጧቸዋል ማለት ነው ከአንዳንዱ በስተቀርና ስለዚህ ዛሬ ፋፊዬ እንደዚህ አድገሽ ትልቅ ሰው ሆነሽ አብዱራህማን ጋር ስላየሁሽ በጣም ደስ ብሎኛል የኔ ቆንጆ። እድግ በይልኝ። እኛ ኢትዮጵያውያኖች እንኮራለን። አብዱራህማንም ጀዛከላህ ኸይር ብለናል። አሰላሙ አለይኩም ወራህመቱላሂ